ላሳውቅሽ የኔ ወንድም ነው እኔ ነኝ የላኩት አንቺን እንዲፈትንልኝ ማለት አንቺ ወንድሜ ነው እኔ ነኝ የላኩት ወደ አንቺ ምን አይነት ቀልድ ነው ያስኳቤል ወንድሜ ማለት መሳይ ምንድነው እሱ ራሱ ይነግርሻል ንገረኝ መሳይ ምንድነው ልቀቂው ማርቲ ልቀቂው ትክክለኛ ነገር ነው እየነገርኩሽ ያለሁት ምንድነው እያወራችሁ ያላችሁት በቃ ነገርሽ አቤላ ማለት የኔ ወንድም ነው እሱ ነበር ወደ አንቺ ወት ይላከኝ ፈተና ነበር ፈተናውን ወድቀሽ እንዴት አንቺ በገዛ ወንድሙ ወንድም ተይ ጓደኛ እየተባልሽ እንዴት እንደዚህ ነገር ታደርጊያለሽ ጓደኛ እያልኩሽ አንቺ ግን ከሱ ጋር ብዙ ነገር እያሳለፍሽ ነበረ እኔን ወንድሜን መሳይ ላኩት አንቺን እንዲፈትንልኝ ነበር ለኔ ስሜት አለሽ ወይስ የለሽም የሚለውን ነገር ለማወቅ ነበረ ትክክለኛ አንዴ ስሚኝና ሐሳብሽ የቀልድ ንግግር ወይም ደግሞ ቀልድ አይደለም ይሄው እየነገረሽ እኮ ነው መሳይ አዲስ ህይወት ጀምራለሁ ያልሽውን ሰው እየነገረሽ ነው እኔ ነኝ እንደዚህ ነገር ታደርጋለህ ወንድሜ ነው ለምንድን ነው የማያደርገው አንቺ እንደምትወጂኝና ለኔ ስሜት እንዳለሽ ለማወቅ ነበረ እሱን ይላኩት አንቺ ግን ፈተናውን ከንም ወድቀሻል ጭራሽ ብለሽ ጓደኛዬ ነው እያልኩሽ ከሱ ጋር እየተሳሳምሽ ነበረ ለኔ ይሄው ስሜት አልነበረሽም ነው ንገሪ እጁን እየሳም እጅሽን ሰውነት የምሬን ነው ለምን አሳፈረ እኔ ለህይወት ምን ሰው ነው ሰውን የማያምን ለህይወት እኔ አንተን ሰላም ንቀርቼ ምንም ነገር አድርጌ ባላቅም አይደለ አይ ብዙ ነገር ከሶሊ ጋር ብዙ ነገር አድርገሻል እኔም ደግሞ ስለሚያስፈልገኝ ለወደፊት ህይወት ስለሚያስፈልገኝ ቆይ ስሚኝ እኔ አቤል ምንድነው እሺ ከሶሊ ነገር ያደረገው ስለወደፊት ስለሚያስፈልገኝ ይሄ ህይወት ካንቺ ጋር ስለሚያስፈልገኝ ካንቺ ጋር መሆን ስለምፈልግ ላኩት እንደማይተዋወቅ